በአንድ አሮጌ ሰፈር ውስጥ በየቦታው የተመረገ ጭቃው የረገፈ በጣም አሮጌ ቤት ይገኛል። በዚያ ቤት ግንብ ውስጥ የሳኪና ዓለም ተወስኖ ትኖራለች። ሳኪና ምንም እንኳን ዕድሜዋ ገና 7 ዓመት ቢሆንም አይኖቿ ግን የዘመናት ሐዘን ያዩ ይመስላሉ። የሳኪና ጥፋት ቀለሟ ጠቆር ያለ መሆኑ ብቻ ነበር። እናቷ እሷን ስትወልድ ነበር ወደ አላህ የሄደችው። ይህ ደግሞ ለሳኪና ትልቅ ተቃውሞና ወቀሳ ሆኖባት ኖራለች። የሰፈሩ ሴቶችና የገዛ ቤተሰቦቿ ሳይቀሩ ይህች ልጅ እንደተወለደች እናቷን በላች፣ እርግማን ናት፣ ጥቁር ናት ይሏት ነበር። የሳኪና አባት አቶ አህመድ በጣም ጨዋና ቅን ሰው ናቸው። በመንግስት መስሪያ ቤት ውስጥ ትንሽ ሥራ ይሰራሉ። ሚስታቸው ከሞተች በኋላ ቤቱን እንዲያስተዳድርላትና ሳኪናን እንድታሳድግላት ሌላ ሚስት አገቡ። የአዲሷ እናት ስም ረዚያ ትባላለች። ረዚያ መጀመሪያ አካባቢ ለሳኪና ትንሽ ፍቅር ብታሳይም የገዛ ልጆቿ ሲወለዱ ግን ባህሪዋ ሙሉ በሙሉ ተቀየረ። ረዚያ 2 ሴት ልጆችን ወለደች። ሳይማና ናዚያ ይባላሉ። የተፈጥሮ ነገር ሆነና የረዚያ 2ቱ ልጆች እንደ ጨረቃ ነጭና ቆንጆዎች ነበሩ። አይኖቻቸው ሰማያዊ፣ ፀጉሮቻቸውም ወርቃማ ነበር። አሁን በአንድ ቤት ውስጥ ጨለማና ብርሃን አብረው መኖር ጀመሩ። በአንድ በኩል እንደ ምጣድ የጠቆረችውና በአንድ ጥግ የምትሸጎጠው ሳኪና፣ በሌላ በኩል ደግሞ እንደ ቢራቢሮ በቤቱ ውስጥ የሚቦረቁት ሳይማና ናዚያ ይገኛሉ። ሳኪና ከልጅነቷ ጀምሮ በጆሮዋ የሚደጋገሙላት ቃላት ዞር በይ አንቺ ጥቁር፣ ለምን ፊት ለፊት ትመጪያለሽ የሚሉ ነበሩ። እንግዳ ሲመጣ እናትየዋ ረዚያ ሳኪናን ማዕድ ቤት ውስጥ ትደብቃትና 2ቱን ነጭ ልጆቿን ቆንጆ ልብስ አልብሳ እንግዶች ፊት ታቀርባቸዋለች። ሳኪና በስህተት ብቅ ካለች እንግዶቹ ይህች ደግሞ ማናት? የቤት ሰራተኛችሁ ልጅ ናት ብለው ይጠይቃሉ። ይህ ጥያቄ የሳኪናን ትንሽ ልብ እንደ መዶሻ ይመታታል። ረዚያም ወዲያው አዎ የቤት ሰራተኛችን ናት፣ የሩቅ ዘመድ ናት በማለት ትመልሳለች። አባትየው አቶ አህመድ ይህንን ሁሉ ቢያዩም ንቁና ተሳዳቢ በሆነችው ሚስታቸው ፊት ምንም የመናገር ድፍረት አልነበራቸውም። አልፎ አልፎ በድብቅ የሳኪናን ጭንቅላት እየደባበሱ ልጅ ሆይ ልብሽን አታሳዝኝ፣ አላህ ሁሉንም እያየ ነው ይሏታል። ጊዜው አለፈና ልጆቹ አደጉ። ሳይማና ናዚያ ትምህርት ቤትና ኮሌጅ ይሄዳሉ። ዘመናዊ ልብሶችን ይለብሳሉ፣ ከጓደኞቻቸው ጋር ይዝናናሉ። ሳኪና ግን የቤቱን ደጃፍ መሻገር እንኳን ተከልክላለች። ረዚያ የቤት ሰራተኛ አደረገቻት። ፀሐይ ከመውጣቷ በፊት ተነስታ ቤቱን ትጠርጋለች፣ ቁርስ ታዘጋጃለች፣ ልብስም ታጥባለች። በተጨማሪም ዕቃዎችን ታጥባለች። ለዚህ ሁሉ የሚታገኘው ግን ደረቅ እንጀራና ስድብ ብቻ ነበር። ረዚያ ሁልጊዜም ትጮኻለች፣ አንቺ ጥቁር አሁንም ሻይ አልተዘጋጀም፣ አንቺ እርግማን አሁንም ወጡ ላይ ጨው አበዛሽ። ሳኪና ሁሉንም ዝም ብላ ትሰማለች። እንባዋን በጥቁር ሂጃቧ ትጠርጋለች። ጥቁር መሆን ወንጀልና ቅጣት ያለበት ይመስል ይሰማታል። ሳይማና ናዚያ የእናታቸውን ፈለግ ተከትለው ታላቅ እህታቸውን እንደ እህት አያዩአትም። ኮሌጅ ሲሄዱ አንቺ ሳኪና ጫማዬን ወልወይልኝ በማለት ያዟታል። ጓደኞቻቸው ሲመጡም ተመልከቱ ይህች መቼም የማትደክም የቤታችን አሮጌ ማሽን ናት እያሉ ይሳለቁባታል። ልጃገረዶቹ ሲስቁ የሳኪና ልብ ይደማ ነበር። ሳኪና ብቸኝነቷን ከጌታዋ ጋር አደረገች። ከቤት ሥራ ትንሽ ረፍት ሲኖራት ውዱ አድርጋ ቁርአን ለመቅራት ትቀመጣለች። ቀለሟ ጥቁር ቢሆንም ድምጿ ግን በጣም የሚማርክና ልብ የሚነካ ነበር። ነገር ግን ቤተሰቦቿ ይህንን ውበቷን የሚያዩበት አይን አልነበራቸውም። እነሱ የሚያዩት የቆዳዋን ቀለም ብቻ ነበር። ረዚያ ሁልጊዜ ቁርአን በመቅራትሽ መልክሽ ነጭ አይሆንም፣ ማንም አያገባሽም፣ መልክሽን አይቶ ሰው ይደነግጣል በማለት ትናገራታለች። በሰፈሩ ውስጥ ስለ ትዳር ወሬ ሲነሳ አቶ አህመድ ይጨነቁ ነበር። ልጃቸው ትዳር ይዛ ማየት ይፈልጋሉ። ለብዙ ሰዎች ስለ ሳኪና ቢናገሩም ሰዎች ግን ስለ እሷ ሲሰሙ ወዲያውኑ እምቢ ይላሉ። አንድ ቀን ለጋብቻ ጥያቄ መጣ። ረዚያ እንግዶች ፊት ሳኪናን አታምጣት፣ እንግዶቹ እንዳይሸሹ ብላ ተከራከረች። አቶ አህመድ ግን አልደብቃትም ብለው ወሰኑ። ያንን ቀን ሳኪና መቼም አትረሳውም። ቀለል ያለ ልብስ ለብሳ ተዘጋጀች። እንግዶቹ መጡ። ልጁ፣ ወላጆቹና እህቱ በመጀመሪያ አሸብርቀው የነበሩት ሳይማና ናዚያ አዩ። የልጁ እናት ሳይማን እያመለከተች ልጅቷ ይህች ናት ብላ ጠየቀች። አይደለችም፣ ይህች ትንሿ ልጄ ናት፣ ታላቋ ልጄ ሳኪና ናት አሉ። ሳኪና የሻይ ትሪ ይዛ ወደ ክፍሉ ገባች። ቀና ስትልና እንግዶቹ ሲያዩት ክፍሉ በዝምታ ተዋጠ። የልጁ እናት ፊቷን አጨማደደች። ልጁም የሻይ ብርጭቆውን እንኳን ለመቀበል እምቢ አለ። እናትየው በሰው ፊት እንዲህ አለች፣ ጌታዬ እኛን አታታሉን፣ ልጅቷ እንዲህ ጥቁር መሆኗን አልነገሩንም።
በቤተሰባችን እንዲህ ያለ ጥቁር ልጅ ተወልዶ አያውቅም። ልጄ ይህችን ካገባ ሰዎች ምን ይላሉ? እኛ ቆንጆ እንፈልግ ነበር፣ እርሶ ግን ይህችን ከሰል የምትመስል ልጅ አመጡልን በማለት ተናገረች። አቶ አህመድ እጃቸውን ዘርግተው እህቴ ሆይ ቀለሟ ጠቆር ይበል እንጂ ውስጣዊ ውበቷ በጣም ጥሩ ነው አሉ። የልጁ እህት ግን አጎቴ ውስጣዊ ውበት ለምግብ ይሆናል፣ ከዚህች ልጅ ጋር ወንድሜ በሰፈር ቢወጣ ያፍራል አለች። የቀረበላቸውን ሻይ እንኳን ሳይጠጡ ወጥተው ሄዱ። ሲወጡም ሳኪናን እንደ ቆሻሻ በንቀት አይተዋት ወጡ። ከሄዱ በኋላ ረዚያ ትልቅ ረብሻ ፈጠረች። አየህ ፊት ለፊት አታምጣት ብዬህ ነበር፣ ክብሬን አጠፋሽው። አሁን ደስ አለሽ? በአንቺ ምክንያት የሌሎች ልጆች ትዳር ይበላሻል። ሂጂ ከፊቴ ጥፊ። ሳኪና ወደ ክፍሏ ገብታ በሩን ዘጋችው። በዚያች ሌሊት መስተዋት ውስጥ ፊቷን አየች። ጉንጯን እየቧጨረች ያ አላህ ለምን እንዲህ ፈጠርከኝ? እኔ ልብ የለኝም፣ ደስተኛ የመሆን መብት የለኝም እያለች ሌሊቱን ሙሉ ስታለቅስ አደረች። ጌታዬ ሆይ ወይ ውሰደኝ አለዚያ እድሌን ቀይርልኝ ብላ ለመነች። ያን ዕለት ግን ታገሺ፣ ፈተናሽ ከባድ ነው፣ ዋጋሽ ግን ታላቅ ይሆናል የሚል ስሜት በውስጧ ተሰማት። ቀናት አለፉ። ለሳይማና ለናዚያ ጥሩ ትዳር ይመጣ ጀመር። ረዚያ ልጆቿን በሀብታም ቤት ለመዳር ወሰነች። ሳኪና ግን በአንድ ጥግ ተጠልላለች። አቶ አህመድም ተስፋ ቆርጠው ተቀምጠዋል። ከዚያም አንድ ቀን በሰፈሩ ውስጥ ትልቅ ወሬ ተሰማ። በለንደን ትልቅ ንግድ ያለው የሀብታሙ አቶ ሱሌይማን ልጅ ሰሚር ለትዳር መምጣቱ ተሰማ። ሰሚር በጣም ቆንጆና ሀብታም ከመሆኑ የተነሳ ሁሉም ሊያገባው ይመኝ ነበር። ቤተሰቡም ሃይማኖተኛና ጨዋ የሆነች ልጅ ይፈልጋሉ። ረዚያ ይህንን ስትሰማ ልጆቿን ለመዳር አሰበች። በመካከለኛ ሰው አማካኝነት መልእክት ላከች። የሚገርመው ነገር አቶ ሱሌይማን ልጅቷን ለማየት እንደሚመጡ ተስማሙ። ቤቱ ታደሰ። ልጆቹ ወደ ውበት ሳሎን ሄዱ። ለሳኪና ግን የተሰጣት ትዕዛዝ ምግብ አብስዪ ግን እንዳትታይ የሚል ነበር። ቀኑ ደረሰ። ሰሚርና ቤተሰቡ በመኪና ታጅበው መጡ። ሰሚር በጣም ቆንጆና የተረጋጋ ወጣት ነው። ምግቡ ቀረበ። ሰሚር ምግቡን ሲቀምስ በጣም ተገረመ። ይህን ምግብ ማን ሰራው ብሎ ጠየቀ። ረዚያ ሳይማ ናት የሰራችው ብላ ዋሸች። ሰሚር ግን ሳይማን ስለ ቅመሞች ሲጠይቃት መመለስ አቃታት። አቶ አህመድ እውነቱን ተናገሩ። ምግቡን የሰራችው ታላቅ ልጄ ሳኪና ናት። ሰሚር ሳኪናን ማየት ፈለገ። ሳኪና በላብ ተጠምቃና በከሰል ቆሻሻ ወጣች። ሰሚር ሳኪናን ሲያያት እናቴ ሆይ የህይወት አጋሪን አግኝቻለሁ፣ የማገባው ይህችን ልጅ ነው አለ። ረዚያ ደነገጠች። ምን ይህችን ጥቁር? ሰሚር በጤናህ ነው? ይህች እኮ ከሰል ናት አለች። ሰሚር ግን እንዲህ ሲል መለሰ። አክስቴ አንቺ ከሰል የምትይ ውስጥ እኔ አልማዝ እያየሁ ነው። ለንደን ውስጥ ብዙ ነጮችን አይቻለሁ። እኔ የፈለግኩትን ግን ፊቷ ላይ ሳይሆን ነፍሷ ላይ ብርሃን ያለባትን ሴት ነው። ስመጣ ቁርአን ስትቀራ ድምጿ ልቤን ነክቶታል። ምግቧ ውስጥም ፍቅር አለ። ውበት ይጠፋል፣ ስነ ምግባር ግን ለዘላለም ይኖራል። እኔ የምፈልገው ቤቴን ገነት የምታደርግልኝ ነው። እሷም ሳኪና ናት አለ። ሳኪና የሰማችውን ማመን አቃታት። አቶ አህመድ በደስታ አለቀሱ። ረዚያና ልጆቿ በቅናት ተቃጠሉ። የሰርጉ ቀን ደረሰ። ሳኪና የለንደን አልማዞችን አጊጣ እንደ ንግሥት ወጣች። ጊዜው አለፈ። ሳኪና በለንደን ስኬታማ ሴት ሆነች። በሌላ በኩል ግን የረዚያ ቤተሰብ ላይ መከራ ወደቀ። የልጆቿ ትዳር ፈረሰ። አቶ አህመድም ለሕክምና ብዙ ገንዘብ አስፈልጋቸው። ረዚያ እርዳታ ለመጠየቅ ወደ ሳኪና መጣች። ሳኪና ግን የቀድሞ በደሏን ረስታ በደስታ ተቀበለቻት። የአባቷን ሕክምና አደረገች፣ ለእህቶቿም ረዳች። በመጨረሻም ከቀለም ይልቅ የልብ ውበት እንደሚበልጥና በትዕግስቱ ስኬት እንዳለ አረጋገጠች። የዛሬው ታሪካችን ይህንን ይመስላል። ታሪኩን ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል እንጠይቃለን።